የአዲስ አበባ ከተማ አስተዳደር የህብረተሰቡን ፍላጎት መሰረት በማድረግ የእሁድ ገበያ አዋቅሮ ስራ ከተጀመረ ወዲህ ለብዙ የከተማ አስተዳደሩ ነዋሪዎች መሰረታዊ የፍጆታ ፍላጎት ከማሟላት አልፎ የኑሮ ውድነትን በማቃለል ትልቁን ድርሻ እየተወጣ ነው። ነጋዴው ማህበረሰብም ሳይንገላታና የሚያቀርበው ምርት ሳይበላሽ ትርፋማነቱን አስጠብቆ ለህብረተሰቡ ተደራሽ እንዲሆን እያደረገ ይገኛል። በለሚ ኩራ ክፍለ ከተማ ወረዳ 8 አስተዳደርም የእሁድ ገበያ ተጠናክሮ በመቀጠሉ ህብረተሰቡ የፍጆታ ምርቶችን ሳይውል ሳያደርስ ፍረሽ እንደሆነ በተመቻቸ አካባቢ በቅናሽ ዋጋ እየሸመተ ይገኛል። አንዳንድ ያነጋገርናቸው የወረዳው የንግድ ጽሕፈት ቤት ባለሙያዎች፣ ነጋዴዎች እንዲሁም ነዋሪዎች የከተማ አስተዳደሩ ያመቻቸላቸውን የመልካም አስተዳደራዊ ትሩፋትና የኑሮ ማቅለያ ዘዴ ተቋዳሽ መሆናቸውን መቻላቸውን ይገልጻሉ። ህብረተሰቡ በቅናሽ ዋጋ ሸቀጥ አንጻር ይሄ ደግሞ ትልቅ የኑሮ ውድነት ከመቀነስ አንጻር እንድታስሱ ነገ እኛ ደግሞ ነገ ጥቅም እናገኛለን። ለልጆች ደግሞ ይዘጋበታል ብለን ከሌላው አንጻር ከሌላ አንጻር ሌላው ጋር መጥፋትና ነው በዚህ ይቀጥላል። አሪፍ ሁሉም ናሽናል ሪፖርት ትንሽ ከዚህ አክሰስ እያደረገ በጣም ሁሉም ስለገሰቡ ያለኝ ተጠቃሚ ሆነ አሁን ሁሉም ተጠቃሚ ሆነ በጣም አሪፍ የዚህ ወረዳ ሰዎች አንጻር መንግስት ዋጋ ያወጣውን ዋጋ መቆጣጠርና ደረጃ እንደይስተካከል ሆነ ለመጠቀምና ጥፋት ያላቸው ከተለያየ ቦታ እያመጡ ህብረተሰቡ በቅናሽ ዋጋ ከመሸጥ አንጻር ይህ ደግሞ ትልቅ የኑሮ ውድነትን ከመቀነስ አንጻር ለነጋዴ ማህበረሰብ ትልቅ ጠቀሜታ አለው። አንደኛ ሌላ ቦታ ተከራይቶ የሚሰሩትን ቦታ እዚህ በነፃ ማግኘታቸውና በተመጣጣኝ ዋጋ ደግሞ ከተለያየ ቦታ እያመጡ ግብአቶችን እያመጡ ለህብረተሰቡ ተጠቃሚ እንዲሆኑ እና ትልቅ ጠቀሜታ አለው ለነጋዴ ማህበረሰብ። መጀመሪያ ለሸማቹ ማህበረሰብ እንግዲህ በአካባቢው እንደዚህ አይነት ሰንዴ ማርኬት ቦታዎችን በመገኘታቸው ትልቅ ጠቀሜታ አለው እና እንደዚሁ መረጃ የሌላቸው ነዋሪ ካሉ እዚሁ መጥተው በየቦታ በነገራችን ላይ እንደ ወረዳ 8 3 ቦታ ነው ያለን። ትልቅ ገበያ ማዕከል የሚባለው እንደ ወረዳ ይሄ የሚባል አካባቢ ነው። ስማ ካለ ነገር መጥቶ ተጠቃሚ የሚሆኑ ነው። ሁለተኛ ለነጋዴ ማህበረሰብ ደግሞ እዚህ በተለይ እዚህ ላሉት ነጋዴዎቻችን የምናስተላልፈው ምንድን ነው? እዚህ ተጠቃሚዎች ናቸው። እነሱ አሁን ዓላማው ምንድን ነው? እዚህ መጥተው ለህብረተሰቡ እንዲያገለግሉ ነው። የኖርማል ገበያ በቀነሰ መልኩ ዋጋው ለህብረተሰቡ እንዲያገለግሉና እነሱ ተጠቃሚ እንዲሆኑና ህግና ስርዓትን አክብረው እንዲገበያዩና ህብረተሰቡ ወረዳው ለክፍለ ከተማችን ወረዳችን ላይ አሁን ብሎ ሰንዶት የቪሌጅ ነው ከዛ ያስከተለ ወረዳችን አመራሮች በጣም ያደረጉ በቀን ይመጣሉ ከኛ ጋር ይውላሉ። ማታ 12 ሰዓት ተኩል ነው ምሳቸውን በሰዓት እነሱ ነው የሚያውቁት።
በፈረቃ ከብሉ ነው እንጂ ሲንቀሳቀሱ ማናቸው የረዳዎችን ሰዎች ገባው ቁጥር ያደረጉ ነው ጩኸት እንዳይመጣ በአጋሚ አንዳንዴ ከኛ ጋር የሚፈጠር ችግሮች ይህ ችግር ይፈጠራሉ አስተካክል እያሉ ነው። አብዛኛው ሰው ቤተሰብ ደግሞ ያልሆነም የሆነ አወራጮች እነሱ እያሉ ይሄ ነው ይላሉ። መቶ ሲደርስበት ያለው ነገር ሲመጣ ይሄ ነገር አይደለም እያስተካከሉ በጣም ነው የምናመሰግናቸው። ከእሑድ እስከ ሳምንት እስከ ሳምንት ቢያመቻች የግብስ በጣም ነው የምናመሰግናቸው። ገበያ በደንብ ተጠቃሚ እያደረገ ነው። ነገር ግን ምናልባት ያው ከዋጋ ጥናት አንጻር ችግር ሊኖር ይችላል እና ዋጋው የማያዋጣቸው ሲሆን የምርት አቅርቦት ላይ ችግር ይኖራል። ሌላ ሱቅ ብንሄድ ከ100 እስከ 130 ብር ባለ ሽንኩርት የሚሸጠው እዚህ ላይ ግን 70 ብር ነው። ህብረተሰቡ በጣም ተጠቃሚ የሌሎቹ ምርቶች እንደዚህ ምርቶች ላይ ቢያንስ ከ30 እስከ 20 እስከ 30 ከዛ በላይ ከሌሎች ለነጋዴው ህብረተሰብ የሚጠቅመው ቦታ በነፃ አግኝቶ መስራት፣ ያው ሱቅ አውጥቶ መስራት የማይችሉትን ወይም ደግሞ በሱቅ ፈቃድ አውጥቶ ቤት ተከራይተው መስራት የማይችሉትን ቦታ በነፃ አግኝቶ ሰርቶ ራሳቸውን እንዲችሉ ለነጋዴው ማስተላልፈው ዋጋው በትክክለኛ ዋጋውን ለመሸጥና ህብረተሰቡን ማገልገል ይችላሉ። ትክክለኛ ባመጡበት ወይም ደግሞ በወጣው በተጠና ዋጋ በትክክል መሸጥ ቢችሉ ይላሉ። በወረዳው ህብረተሰብ ደግሞ እዚህ መጥቶ ይሸምታል። ሁሉም ሰው በጣም ይፈልገዋል። በአሁኑ ሰዓት በፊት ነበረ ግንዛቤ ያልነበር፣ አሁን ላይ ሁሉም ህብረተሰብ መጥቶ ከዚህ ነው የሚገዛው። እንደውም አንዳንድ ቦታ ላይ በተለያዩ ችግሮች ሲቋረጡ ይጠይቁናል፣ ሄዱ ምናምን ብሎ ይጠይቁናል እና በጣም ይፈልጋሉ። ሌላም ሰው ያላወቀ ወይም ደግሞ እንትን ያላለ ሰው የማይጠቀም ሰው ካለ መጥቶ እንዲጠቀም ነው። በጣም ልዩነት ስላለው ከኖርማል ሱቅ ጋር በጣም ልዩነት አለው።